ሰላም እንዴት ናችሁ? ልጅ አርት ነኝ። በዚህ ቪዲዮ ከንፈር እንዴት እንደምትስሉ አብረን እናያለን። ረጅም ቪዲዮ ነው። ለቀቅ ብላችሁ እርሳስና ወረቀታችሁን ዘጋጅታችሁ አንድ ላይ እንስላለን። እንጀምራለን። እሺ፣ ከንፈር ስትስሉ እንትኑን ፓርት ላይ ያላችሁ ካፍንጫው ያለውን ጋፕ አፍንጫውን ያው ከዚህ እንቀጥላታለን። እሱን ትለያላችሁ። ከዛ በኋላ ደግሞ ምን ያህል ነው የሚሄደው ነው ከዚህ እስከዚህ ያለውን ሌንግዝም ትለያላችሁ። ስለዚህ 1/3 ነው እንግዲህ የዚህም ሌንግዝ እዚህ ጋር ታመጣላችሁ ማለት ነው። ከዚህ እስከዚህ ያለው ሌንግዝ ነው ከንፈሩ የምትሰጡት ማለት ነው። እንዲህ ነገር ይቀራረባል። ብቻ የምትስሉትን ነገር ከሆነ ነገር ጋር አቀራርቡት። ለምሳሌ ሪፈረንስ ፎቶ የምትጠቀሙም ከሆነ አጠገባችሁ ካለው ነገር ጋር ታወዳድሩታላችሁ ማለት ነው። ደግሞ የሚያበቃበትም ደግሞ የምታበቃበትም ደግሞ ምኑ ጋር ነው ያለችው ነው። ብዙ ጊዜ ይሄ ፓርት ይሄ የአይኑ ፓርት ላይ ወይ እዚች ጋር ነው የሚቀረው ወይ ደግሞ እዚች አካባቢ ነው የምትቀረው። አፍንጫው ከንፈሩን ቀጥታ መስመር ይዛችሁ ብትሄዱት የሚያገኘው ፓርት እዚህ አካባቢ ነው። በቃ ከዚህ ባለው ሌንግዝ ውስጥ ነው የሚያበቃው ማለት ነው። ስለዚህ እሱንም ቼክ አድርጉ። አለበዛ ከንፈሩ ከምትስሉት ፎቶ ጋር በጣም ይለጥጥባችኋል ማለት ነው። ቦታው ላይ ቁጭ እንዲላችሁ በሱ ነው የምታደርጉት። ከዛ ላይ ከንፈሩን መሀልም ቼክ አድርጉለት። የትኛው ይበልጣል? የታችኛው ከንፈር ይበልጣል። ስለዚህ ትንሽ የታችኛውን ተለቅ አድርጋችሁ ይህንን ላይን ተሳምራላችሁ ማለት ነው። ስለዚህ ፖይንት አገኘን ማለት ነው። ከንፈሩን የላኛውን ፓርት አገኘን፣ የመሀሉን አገኘን፣ የመጨረሻውን አገኘን። ስለዚህ እችኛውን ፓርት ደግሞ ስንት ነች? የሆነች መሀል ነገር ዝም ብለን ከዚህ እዚህ ጋር እንሰጠዋለን። እዛ ለዚህ ጋር እዚህ ጋር እንደውም ረዘም ይላል። አይቷል። አሁን ይሄኛው ፓርት ረዘም ካለ ፎቶን ስትነሳ ልጅቷ ትንሽ ዞር ብላለች ማለት ነው። ከቦታ ከወጣባችሁ ከዚህኛው ጋር ካለው ሌንግዝ ጋር ይሄኛው ረዘም ካለባችሁ ፊቷ ዞራል ማለት ነው። እሱንም በዛው እንትኑ ይነግራችኋል ማለት ነው። የፊቷ አቀማመጥ ይነግራችኋል። ከዛ በኋላ ፖይንቶቹን እዚህ ጋር እናደርጋለን። የመሀሉን ፓርት እችኛውን ፓርት እንግዲህ የአፍንጫው ፓርት አብሮ ነው የሚከተለው። ይሄን በሚሄደው የታችኛውም ትሄዳለች ማለት ነው። ይሄ ሌላ አሳል ዘዴ አለው። ከፈለጋችሁ እንደዚህ የሆነ ክብ እዚህ ጋርም ኳስ የተደረገ የሚሰሩ አሉ። ግን ይሄ እንደዚሁ የሚመጣ ነው። ይሄ ትንሽ አጠር አለብኝ መሰለኝ ቦታው። ከዛ ወደ ከንፈሯን ይሄንን መስመር ስታዩ በቃ በደንብ እንትን በሉት። የስኬች ችግር ብዙ ጊዜ መስመሮችን አለማየት ነው። አሁን እዚህ ጋር ያለው መስመር ቀጥ ያለ መስመር ነው። እዚህ ጋር የምታደርገው መስመር ቀጥ ያለ አንግል ነው። ግን አንግሉ ትለዩታላችሁ። አንግሉ እንዴት ነው? ወደ ላይ ሾጠጥ ያለ ነው ወይስ ትንሽ ጋር ያለ ነው? አሁን እዚህ ጋርም ስተፈጠረ ያለው ማለት በጣም ወደ ላይ ቀና አድርጌዋለሁ። ስለዚህ ይሄ የዚህ ርቀት እዚህ አካባቢ ነው ማለት ነው። ትንሽ የሆነ ጋርም ያለ ከንፈር ነው። እሱን ከሰራችሁ በኋላ እዚች ጋር ደግሞ የታችኛውን ከንፈር ታያላችሁ። ደግሞ የትኛውን ቅርጽ ይሄኛው ፓርት ወደ ታች ዝቅ ያሉ ናቸው። እነዚህ ዝቅ ያሉ ናቸው። ታች ዝቅ ብለው ወደ ላይ ነው የሚሄዱት ማለት ነው። እንዲህ ነገር ነው የሚሄዱት። እንዲህ ብለው እንዲህ ነገር ነው የሚሄዱት ቅርጾቹ ማለት ነው። ይሄኛው ቅርጽ ግን ያው ትንሽ እንትን ባለበት መንገድ ማለት ነው። ብዙም እንደዚህ ሳይጮህ ትንሽዬ ነው የምትሰጡት። አሁን እቺ በጣም ወሳኝ ነች። የከንፈሩን ቅርጽ የሆነ ዘርጠጥ ያደርገዋል ማለት ነው። ይሄን ሰራላችሁ። ከዛ ላይ ታችኛውን ከንፈር ደግሞ የሚያርፈውን ቦታ ይሄን መስመሩ የሚነካውን ቦታ ትለያላችሁ። ያው ትንሽዬ ፖርሽን ነች። ሌላ ፓርት ወዲያው ብድግ ይላሉ። እንዲህ ሳየው ከንፈሩ ትልቅ መሰለኝ፣ አይኔ ነው መሰለኝ። እና ብዙ ጊዜ ስኬቹን አትመኑት ይባላል። አንዳንድ ጊዜ ይዋሻችኋል። አሁን ብዙ ሳሌዎች የምትቸገሩ ችግር እዚህ ጋር ነው። በቃ ከንፈሩ ይሄንን መስመር ነው የምታደምቁት። ይሄንን መስመር ስታደምቁት ነው ከንፈሩ ከንፈር የማይመስለው ማለት ነው። ስለዚህ ትናንሽዬ ዲቴሎችን እናያለን። ለምሳሌ ይሄ የከንፈሯን ይሄኛውን ፓርት እናያለን። ይሄኛውን ፓርት ስታዩ ጀስት እንትኑን ተከተሉ። የሆነ ቅርጹን ሼፑን እዚች ጋር መሀል እንደ ትንሽዬ ክብ አለች።
ከዛ ለዚህ ጋር እንደዚህ የሚወጣ አለ። ከዛ ለዚህ ጋር ደግሞ እንዲህ ያለ ቅርጽ ይሄ ሃይላይቱ ነው ማለት ነው። ስለዚህ ስንት ሃይላይት አለ? እዚህ ጋር 3 ሃይላይት አለ ማለት ነው። እዚህ ጋር 1 አለ፣ 2 አለ፣ 3 አለ ማለት ነው። ስለዚህ ይሄን ቦታዎቹ የሃይላይት ቦታ ነው ማለት ነው። ይሄ ሃይላይቱን እያየው ነው ማለት ነው ስኬች አወጣሁት። ስለዚህ እናንተም ስኬች ስታወጡ የምታዩትን ነገር እያያችሁ ለምሳሌ ሻዶ እያያችሁ ስኬች ማውጣት ይችላላችሁ። አለበዛ ደግሞ ሃይላይት እያያችሁ ማውጣት ይችላላችሁ። ከዛ በኋላ የከንፈሩን የውጭውን ፓርት ከለየም በኋላ ሃይላይት ያሉበትን ቦታዎች ማርክ እናደርጋለን። እዚህ ጋም ከንፈሯ ፓርት ላይ እዚች ጋር ትንሽ መስመር አለች። እቺ መስመር ማተር ታደርጋለች። ከንፈሩ ውስጥ ገባ እንዳለ የሚያሳያችሁ ነው ማለት ነው። እንዲሰሩትና በዚሁ ከርቭ ተገብታላችሁ። ይሄንን በዚህ ይገባል። በቃ ከዛ በኋላ ወደ ከንፈሩ ገባለ ማለት ነው። ከንፈሩ ሲገቡ እነዚህን ሃይላይቶች በየፎቶ ይለያያሉ። አሁን እኔ የምስለው ከንፈርና እናንተ የምትስሉ ከንፈር ስለሚለያይ ይሄኛው ፓርት አንድ አይነት ላይሆን ይችላል። ስለዚህ ጀስት ይሄንን ብቻ አናላይዝ እያደረግን እንሰራለን ማለት ነው። እዚህ ጋር ያለ ፓርት አለ። ከጎልቶ የሚታየውን ፓርት እናያለን። ጎልቶ የሚታየው ጥቁሩ ነው። ጥቁሩ እዚህ ጋር የጮኸ ጥቁር አለ። እሱን ጥቁር የቱ ጋር እንደሚያልቅ ታያላችሁ። እዚች ጋር ነው የሚያልቀው። አተላለቁም ደግሞ እንደዚህ በመስመር ሳይሆን የሆነ ዚግዛግ ነገር ነው። ስለዚህ የሆነ ዚግዛግ ነገር እያደረጋችሁ ማርክ ታርጉለታላችሁ። ስለዚህ ይሄኛውን ፓርት ሙሉ አጥቆራችሁ ሼድ የምታደርጉት ነው ማለት ነው። ሼድ ጋርጋችሁ በኋላ እዚህ ጋር ደግሞ ከዚህ እነዚህ እንትኖች አሉ፣ ከርቮች አሉ፣ ሃይላይት አለ። ይሄ ደግሞ የከንፈሩን ወጣ እንደሚል አሁንም እየነገረን ነው ማለት ነው። ይሄኛው ፓርት ከንፈሯ እንደዚህ ከሆነ ከንፈሯ ይሄ ከሆነ እቺኛው ፓርት እቺ ፓርት ነች ማለት ነው። እቺ ከንፈሯ ወጣ ስላለ ሃይላይት ፈክቶ ያገኘዋል ማለት ነው። ወደዚህ ፓርት ሲገባ ደግሞ እየደበዘዘ ይገባል ማለት ነው። እሱን የሚያሳየን ማለት ነው። ስለዚህ እቺኛውን ፓርት ብለን ማርክ እናደርጋታለን ማለት ነው እንዳንረሳው። እዛ ላይ ታችኛውን ፓርት ታችኛውን ትንሽ ሼዲንግ አለው እና ደግሞ የታችኛውን ጥቁር አለ። እዚህ ጋር ጥቁር መስመር የሚከተል መስመር አለ። እሱንም እንከተላለን። ከዛ ከሱ ደግሞ ቀጥሎ ይሄ ራሱ ኦሬዲ ማለት ነው። በቃ ሼዲንግ ማለት ይሄ ነው። በቃ ቶኒንጉ እየደመቀ እየደበዘዘ ነው የሚሄደው ማለት ነው። በቃ ይሄንን ነው ስትስሉ ሁሉም ጋር አለ። አሁን እዚህ አፍንጫው ጋር አለ፣ ከንፈሩ ላይ አለ፣ አይኑ ላይ አለ። እየደመቀ እየደበዘዘ ነው የሚሄደው። ስቴጅ አለው። በአንዴ እንትን አይልም። እየዘለለ ነው የሚሄደው። አሁን ይሄኛው ፓርት በአንዴ ደማቅ ነው። ከዛ በኋላ ዘሎ መካከለኛው ሚድቶን ላይ ገባ። ከሚድቶን ዘሎ ወደ ሃይላይት ገባ ማለት ነው። ስለዚህ እኛም እንደዛ ነው ማለት ነው። ስናደርግ ፔንስልም እንቀያየራለን ማለት ነው። ይሄኛውን በደማቅ ፔንስል ሃች ካረግን በኋላ ይሄኛውን ፓርት ግን በብሌንዲንግ ስታምፕ ነው የምንሰራው ማለት ነው። እሱ እንደዘለለው እኛ መስራታችንን እንዘላለን ማለት ነው። ከዛ በኋላ እቺኛው ፓርት የሚድቶን ፓርት ሆነች። የሚድቶናም ቅርጽም መስመሯን ከየት እንደምታበቃ ከየቱ ጋር እንደምትጀምርም ያያችሁ በቃ ይሄን ያህል ብዙ ዲቴል አያስፈልጉም። ጀስት እናንተ ለማሳየት አክል ነው እንጂ መጨረሻ ላይ መሳል የምትችሉት ነው። ሃይላይቱን ያው መጨረሻ ላይ እንተዋለን። ስለዚህ ከየትኛው እንጀምራለን? ከጥቁሩ ከምንጀምረው መጀመሪያ እንዳለ ይሄ የከንፈሩን ዙሪያውን ሼድ እናርገው። ሙሉን የሆነ ቤስቶን አፍንጫው ላይ ስንጀምር እንዳረግ ነው በጥጥ ቤስቶን እንሰጠዋለን ማለት ነው። ቴንኪዩ ማለት ጊፍቱ አመሰግናለሁ። ጊፍት ካላችሁ በጊፍት አበረታቱኝ። እሺ ስለዚህ ሼድ ስናደርገው ብዙ ሳንገባበት እንትኑ ላይ ወደ ከንፈሩ ከገባን ያው ቶኒንጎቹን ትንሽ እንትን ሊያደርገው ይችላል፣ ሊያጠፋው ይችላል። ሼድ ስታደርጉ ደግሞ እንደዚህ ክብ እያደረጋችሁ ነው ሼድ የምታደርጉት። እንትን መሆን የለበትም። የሆነ እንደዚህ መስመር ካደረጋችሁበት ራሱ ቅርጽ ይሰራባችኋል። ስለዚህ ቅርጹ ደግሞ ያው ሪል ላይ መስል ይችላል ማለት ነው። እንግዲህ እዚህ ስቴጅ ላይ ሌላ ነገር ነው የሚመስለው።
ተስፋ እንዳትቆርጡ። የመጀመሪያው ህግ እሱ ነው። አሁን ስዕሉን አይታችሁ መጣ አልመጣ የሚባልበት ቦታ አይደለም። አሁን በቃ የተባላችሁትን የታዘዛችሁትን ዛሬ እሰራለሁ ያላችሁትን መስራት ነው። እርሳሱ ነው አይደለም፣ ይሄኛው ጥጥ ነው። ጥጥ ቦጨቅ ታደርግለትና ጫፉን ደበልበል አድርገህ በሱ ነው ሼድ የምታደርገው። ያው እንትን ለማድረግ ነው፣ ለማስተዋወቅ ያክል ነው። እሺ በቃ አሁን ያው እንትን እንዳይል እንትን አይናችሁ ስለሚሸጉዳችሁ ነው። አይናችሁ እንትን ከሆነበት ይሄ ባክግራውንዱ አጠገቡ ያለው ነገር ዙሪያው ነጭ ከሆነ ይሸውዳችኋል። በጣም የጠቆረ መስሏችሁ ይሸውዳችኋል። ስለዚህ እኛ እንዳይሸውደን ነው፣ እኛ ብልጥ ስለሆነ እንዳይሸውደን ሼር እናደርገዋለን ማለት ነው። ከዛ በኋላ እንገባበታለን። ቀጥታ በደማቁ መግባት ነው። ደማቅ ከሆነ ጥቁር ከሆነ ማጥቆር ነው። ምንም አንፈራም እኛ። ከጠቆረ ማጥቆር፣ ነጭ ከሆነ ማንጣት ነው በቃ። ምን እጅ ሲያምር እና አመሰግናለሁ። እኔ ግን ያው ስዕሉን ነው እያስተማርኩ ያለሁት። ወዴት ገባሽ ነይማ? እሺ ለኦርደር ስራም ሳቹሬትድ ብቻ አርግተን ብንሰራ ይመጣል። አረ ፎቶ እንትን ብላክ ኤንድ ዋይት መሆን ግድ ነው። የምትስለው ስዕል በፔንስል ከሆነ ግድ ነው። በቃ ብላክ ኤንድ ዋይት ግድ ነው። ያረክ ያለው እኮ እንዴት ከለር እያየህ ጥቁርና ነጩን መገመት ማለት ከባድ ነው። ቶኒንጉን ገምተህ ነው እንጂ ያመጣኸው በስትክክል አላመጣሁም። እና ቶኒንግ አታውቃቸውም። አሁን ቶኒንጎቹን ግምት ነው። ይሄኛው ፓርት ትንሽ ጠቆር ይላል፣ ይሄኛው ደብዘዝ ይላል ብለህ ከከለሪንጉ አይተህ ነው የምትሰራው ማለት ነው። እንትን በጣም ወሳኝ ነው። በስራስ ከሆነ የምትስሉት ብላክ ኤንድ ዋይት መሆን አለበት ፎቶ። ስዕል ግን ያዋጣል። እኔም ልቀጥልበት። ያዋጣል። እንዳንተ ቀልጥፍና ነው። እኔ ቀልጣፋ ነኝ ብለህ ካሰብክ ያዋጣል። ግን ያው ቀርዘዝ ካልክበት ደግሞ ያው እንደዛ ነው የሚሆነው። ምንም ስራ ቀልጠፍ ማለት አለብህ። ብልጥ መሆን አለብህ። እንዴት ነው ኦርደር ላመጣ የምችለው? እንዴት አገኛለሁ ኦርደር እንጂ ቁጭ ላይ ከጠበቅኮ አይደለም። እንደዛ አይመጣም። ቁጭ ላይ አይመጣም። ሩጫ ይፈልጋል፣ ብልጠት ይፈልጋል፣ ዘዴዎች ትጠቀማለህ። ሶሻል ሚዲያ በደንብ መያዝ አለብህ። አፍንጫውን ግን የእሷ አይደለም። አፍንጫ አይዞ የእሷ አይደለም። ይሄ አይደለም አፍንጫውን ቅድም ሌላ ቱቶሪያል ላይ ሰራ ነው። ይህን ዝም ብለን እዚሁ እንቅጠመው ብለን ነው እንጂ እሱ አይደለም። ብላክ ኤንድ ዋይት ከለር አፕ ኧረ የለም አለ። ግን ዝም ብዬ እኮ እዚሁ ላይ ነው ጋላሪ ላይ ያደረኩት። ጋላሪ ላይ ግባ እዚህ ታለ ሳቹሬሽን ላይ እንደዚህ በቃ ከለር ማድረግ ነው። ምንም ቀላል ነው። ብላክ በትክክል የተነሳ ፎቶ ከሆነ ፎቶ ስቱዲዮ የተነሳ ፎቶ ከሆነ አያስቸግርህም። በቃ እንደዚህ ይመጣል ማለት ነው። አሁን ይሄ በቃ ሼዲንጎቹ ግሬዲየንቱ ምናምን ቶኒንጉ በስትክክል መጥቷል። ምክንያቱም ፎቶ የተነሱት ስቱዲዮ ስለሆነ አሪፍ ፎቶ ነው ማለት ነው። እንደመረጥከው ፎቶ ነው ማለት ነው። እንትን የሚልልህ ዲፕ ቴንኪዩ አመሰግናለሁ። ጊፍቱ ጨብጭበናል። ሻሎም አመሰግናለሁ። ከንፈሯ ላይ ያለው ነጸብራቅ አውጣው። አሁን አይደለም አይታላ አሁን አይደለም። መጀመሪያ ኬኩን ትጋግረዋለህ። ኬኩን ከጋገርክ በኋላ ነው ክሬም የምንለጥፈው። እንትን አለው ደረጃ አለው። አሁን አንተ የፈጠነ ክሬሙ ላይ ካልክ በቃ አይመጣውም። ለዛ ነው
ማን ነው 20 አበባ የሰጠኝ? ቴንኪው አባቴ እግዚአብሔር ያክብርልኝ፣ አመሰግናለሁ በጣም ከመ ስለዚህ ይሄኛውን ሙሉ ሀች እናደርገዋለን። ዝም ብለን ወደታች ስንሄድ እያለበዝን እየሄድን ሀች እናደርገዋለን። አሁን እዚህ ጋር ሀች ስናረገው ብሌንድ ስናረገው ስሙዝ ባይሆን እንኳን ችግር የለውም። እንትን ነው የሚመስለው የከንፈሯ ቅርጽ ዲቴል ነው የሚመስለው። ስለ አንዳንድ ጊዜ የሚፈጠረውን ችግርም መፍትሄ አድርጋችሁ ትወስዱታላችሁ ማለት ነው። ከዞራ እያያችሁ ጥቁሩን ፓርት ላይ ጥቁር፣ ነጣ የሚለው ፓርት ላይ ነጣ። ምንም ጊዜ ማቃጠል አያስፈልግም። በደማቁ ገብታችሁ መገላገል ነው። እንደዚህ ትናንሽዬ ነገር ላይ ፍጥነት ሲኖራችሁ ወደ ሌላ ፓርት ቶሎ ትገባላችሁ። ግን ያው ሳይበላሽባችሁ የሆነ ዝም ብሎ መቀባት ላይ ፈጠኑበት። ምንም ቀስ ብላችሁ መቸክቸክ አያስፈልግም። እና ይሄ የከንፈሩን ዳር መስመሮች እንትን እያደረጋችሁለት ዝም ብላችሁ በፔንስል አለፍ አለፍ በሉበት ወደዛ። ከቶ መስመሩንም ስታሹት ያደበዝላችኋል። መስመሩ ያለው መስመር ፓርት እንትን ያደርገዋል፣ ቀነስ ያደርገዋል ብለን እዚህ ጋር ዚግዛግ እናደርጋለን። የከንፈሩ ዳይሬክሽን እዚህ ጋር መታየት መዥጉርጉር ስላለ ያንን መዥጉርጉር እንዲያመሳስለው ዚግዛግ ወደ ላይ የሚሄድ ዚግዛግ እንሰራበታለን። ቴንኪዩ ለጊፍቱ ቴንኪዩ፣ አመሰግናለሁ። እሺ የላኛው ከንፈር እየጨረስን ወደታችን እንረድ። ቴክኒኩ እንትን እንዳይልባችሁ እንዳይቀይርባችሁ። ስለዚህ የምቀጥለው የምንጠቀመው ሜካፕ ብረሽ ነው። ሜካፕ ብረሽ የምንጠቀመው ደመቅ ያለ ጠቆር ያለ ፓርት ላይ በደንብ ድብ እናርጉ ነው የተቆረጣችሁ ከፈለጋችሁ ሜካፕ ብረሽ። አሁን የኛ ፓርት የሆነ ዝም ያለ ነው፣ የሆነ ፎቶ ያለው ጥቁረት የለውም እዚህ ጋር። ስለዚህ ሜካፕ ብረሽ ሲገባበት ዋጋውን ይሰጠዋል ማለት ነው። ሜካፕ ብረሹንም ከደማቁ ጀምሩና ወደ ደብዛዛው ቀስ እያላችሁ ትሄዱበታላችሁ ማለት ነው። ከፈለጋችሁ ፓውደርን መጨመር ትችላላችሁ። በቃ ይሄኛው ፓርት ሙሉ ድብና ያለ ጥቁር ነው ማለት ነው። ሌላውን ፓርት በእንትን የምናመጣው ነው። ሃይላይት እየሰጠን እያጠፋን በኤሌክትሪክ ሬዘር ምናምን እናመጣዋለን። ስለዚህ ዳሩንም ሼድ እናደርገዋለን። ይሄ ከላይኛው ካለው ቆዳ ጋር ያገናኘዋል ማለት ነው። አለበዛ ከንፈሯ ብቻ እንደዚህ ልጥፍ ያለን ይመስለው ማለት ነው። አብሮ ደብዘዝ እያለ እንዲመጣ ከፈለጋችሁ ይህንን ከዚህ ጋር ነካ
ቤኪ ቴንክ ዩ ማን። ቻርኮል እርሳስ ነው የተጠቀምከው ወይስ ጥቁር ከለር? እንትን ነው ቻርኮል ነው። ቻርኮልና ግራፋይት ቅልቅል 16 የሚባል ፔንስል አለ። እሷ ፔንስል ነች። እንደ ቻርኮልም ያደርጋታል። የዚህኛው ፓርት እንገባለን። እሺ አለቀ ማለት ነው። አሁን ያው ዝም ማስባል ነው። ይሄ መስመሮቹ እንደዚህ ድምቅ እንዳይሉ ዝም እናስብለዋለን። ከዛ በኋላ በማን እንግባበት? እሺ እቺኛውን ብለን ሼድ እንስጠው ስሙዝ እንዲሆን። በጣም ቴክስቸር በዝቶበት ነበር። ስለዚህ ኤሌክትሪክ ሬዘር እንይዝና የከንፈሩን ይሄኛውን ፓርት እንሰራበታለን። ግን ኤሌክትሪክ ሬዘር በጣም ይደምቅበታል። የስራ ስላፒስ በዛ ስራ ላይ የስ ኦርደር ማድረግ ከፈለጋችሁ በውስጥ አዋርኝ ኦርደር እንቀበላለን። ሼዲንግ ላይ ግን ስኬች ላይ ግን ስኬች ያው መስመሮችና ከርቮችን በደንብ ለማየት ሞክሩ። ከዛ እነዚህን ሃይላይቶች እያያችሁ እነዚህ ነው የምትስሉት ማለት ነው። ይሄኛው ፓርት ዥንጉርጉር ስለሆነ ስለዚህ እናንተም እዚህ ጋር እያዥጎረጎራችሁ የምትስሉት ማለት ነው። ግን ያው የእነሱን መስመር ወይ ደግሞ አካሄዱን ስታይል እየተከተላችሁ ሂዱበት። ስለዚህ ታችኛው ነው የከንፈሩን ፓርት ሃይላይት ካለበት ዥንጉርጉር ነገር ካለች በዚህ መነካካት ነው። ታችኛውን ከንፈር እንትን እንስጠው። ዋይት ፔንስል ነው ይሄኛው። ዋይት እንትን ነው። ዋይት ፔንስል ሆኖ የጫፉ ላፒስ ነው የሚለየው። ይሄ ጫፉ ላፒስ ነች። እንደዚህ ለምጥ ትላለች። የስራስ ላፒስ ነች ማለት ነው። ስለዚህ ትጠፋለች ማለት ነው። ከዛ በኋላ በኤሌክትሪክ ሬዘር ጠቃጠቆ እያደረጋችሁ ሃይላይት መስራት ነው ማለት ነው። እዚህ ጋር እስቲ ቆይ ነጭ ኪቦርድ ይሰራል እንዴ? ኧረ በደንብ ነው ናል። ነጭ ኪቦርድ ይሰራል እዚህ ጋር ግን ያው ቆይ ይሄኛውን ፓርት ላይ እንጠቀምበታለን። ተቀመጣ አሁን ብዙ አታስፈልገንም። እሺ ከዛ ልብ ይውላችሁ እቺ መስመር እዚህ ጋር መታየው መስመር ማለት ነው የከንፈሩን የሚያንጸባርቀውን ፓርት የሚያመጣው ነው። ስለዚህ እሷን ቦታ እቺ ኤሌክትሪክ ሬዘሯ ጫፏ እንትን ካለችባችሁ ሾል እንድትል ብርጭቆ ወረቀት ላይ የተሞርዱትና
ያበላል ይባላል። ይኸውላችሁ ቀስ እያለ ከንፈሯ የሆነ ህይወት እየሰጠው መጣ። ሃይላይት እና ጥቁረት ሲዋሃዱ ነው የሆነ ነፍስ የሚዘሩበት እንትን ላይ ምንም ቀለም ስዕል እንኳን ብትስሉ እስራስ ላይ በደንብ እንደዚህ ጥቁረት ላይ እንደዚህ ቶን ላይ ምናምን በደንብ ካልገባችሁ ስቲል እንትን ላይ እንኳን ቀለም ወደ ራሱ ያስታውቃል። ሺ 300 ሺ 500 ይሄንን ነው አይደለ? ሺ 300 ወይ ሺ 500 ጫፉ ቶሎ አልቀም። ኦኬ ጫፉ ላሳያችሁ። ጫፉ ያልቃል። ያው እንደዚህ ትንሽ ላፒስ አለች እቺ የምታከል ላፒስ ማለት ነው። እቺ ተቀያሪ አላት። ተቀያሪን እየቀየራችሁ አብሮ ነው የሚሸጠው ከነ መቀያየሪያው ነው። ወፍራም ላፒስ አለ፣ ቀጭንም ላፒስ አለ። ስለዚህ እንደናንተ ምርጫ ነው። በቻርጅ ነው የሚሰራው። የሪሞት ባትሪ በዚህ ይገባበታል። በዛ ውስጥ አስገብታችሁ መስራት ይችላላችሁ። ካያችሁ አብዛኛው ፓርት በዚህ ነው የተሰራው እና በጣም ጠቅማለች። አቤት አቤት እሺ ሌላኛው ከንፈር ይበቃታል። ብዙ አንገባበትም። በቃ ሌላኛውን ጨርሰናል። ከሌታችኛው ከንፈር ላይ ስንገባ ከደማቁ እንጀምራለን። አሁንም ከዚህኛው ፓርት ከቀለም እና ከእርሳስ የቱ ነው ከባድ? ስዕል ቀለም ነው የሚከብደው፣ ምንም ጥርጥር የለውም። ከዛ በኋላ ግን ሁለቱንም ግን ተመሳሳይ ስኬል ብታረግ፣ ለምሳሌ ቀለምና እርሳስ በተመሳሳይ ልኬትና ሳይዝ ብታረግ እርሳስ ይከብዳል። ውድድሩ ላይ እኩል ብታረጋቸው እርሳስ ይከብዳል። ምክንያቱም ትልቅ ወረቀት ላይ በእርሳስ ጨርሳለሁ ስዬ ማለት እና በቀለም ስዬ ጨርሳለሁ ማለት ይለያያል። ቀለም ሰፋፊ ብሩሾች ስላሉ ቶሎ ላጥላጥ አድርገህ ልትጨርስ ትችላለህ። ግን ያው እኩል ሳይዝ ካልሆኑ ያው የቀለም ስራ ያስቸግራል። ምክንያቱም እርሳስ ላይ ሲሆን 3 ቶን ነው የምትለየው፣ ብርሃንና ጥላ። ከዛ በኋላ በቃ ሚድ ቶን ነው ለይተህ የምትስለው። እሱን እየለያየ ነው የምትሰራው። ቀለም ላይ ሲሆን ግን በስማ ብዙ ነገር አለ። እነዚህ እዚህ ያሉት ድምቀትና ብርሃንና ጥላ ጨምሮ ከዛ በኋላ ደግሞ ከለር ይጨምርበታል። ስለዚህ የፊት ቶን ምን አይነት ከለር ነው ያለው፣ ቀይ ነች፣ እሱ ሲጨምርበት ስራው ከባድ ነው የሚሆነው። ቶሎ ጨርሰው እባክህ። ይኸው ለእናንተ ያው ለሚቸኩሉ ስላሉ እያሯሯጥኩላችሁ ነው። በቃ አለቀች እኮ። ዋናው ፓርት ከንፈሩን የሚያሳምረው ፓርት ይሄ የታችኛው ከንፈር ነው። ስለዚህ የታችኛው ከንፈር ላይ ጠንቀቅ በሉባት። ምክንያቱም ብዙ ድራማ ብዙ ሼዲንግ ከንፈሩ ላይ ያለውን ፓርት
ፍክት አድርጎ የሚያሳየው የታችኛው ከንፈር ነው። ስለዚህ እሷ ላይ በደንብ ለመጠበብ መሞከር አለባችሁ። የስዕላችሁን ጥበብና አቅም የምትጠቀሙት እዚህኛው ላይ ነው። ከዚህ በኋላ ያለው ፓርት ይሄኛው ፓርት ስሙዝ ስለሚሆን በእንትን አንገባበትም፣ በሃች አናደርገውም። ምክንያቱም ሃች ካደረግነው ያዥጎረጉርብናል። መዥጎርጎሩን ደግሞ እኛ አንፈልገውም። ስለዚህ በብሌንዲንግ ስታምፕ ቀስ እያደረገን ስሙዝ እያደረገን ወደ ላይ እንሄድበታለን ማለት ነው። ካስፈለገ ፓውደር አልደምቅ ካላችሁ ፓውደር ትገቡበታላችሁ። ትንሽ ጠቀስ አድርጋችሁ ፓውደር። ከዛ ላይ ከንፈሯን እዚች ጋር ፓርት ላይ ትንሽ ሼር ታደርጋላችሁ። የላይኛው ከንፈር የሚሰጠው ጥላ ስላለ እሱን ጥላ ታሳቢ በማድረግ ትሰሩታላችሁ። ከዛ ላይት የሆነ ሼዲንግ ላይ ጥጥ መጠቀም ነው። ብሌንዲንግ ስታምፑ ሊያጨማልቅባችሁ ይችላል። ከንፈሩን የሚያሳምረው ይሄ እዚህ ጋር የተሰራው እንትን ነው፣ ግሬዲየንት ነው። እዚህ ጋር ደምቆ እየፈዘዘ ሲሄድ ያለው ፓርት እሱ ሲሰራ ነው እንትን የሚለው እንጂ ላይኛው ከንፈር ቢጠቁርም ድፍን ጥቁር ቢሆን ራሱ ብዙም ቀልብ የሚስበው አይደለም፣ የታችኛው ከንፈር ነው። ስለዚህ ስዕላችሁ ላይ እንትን ስትጠቀሙ በደንብ ፎከስ አድርጋችሁ የምትሰሩበት ቦታ ላይ እንትን ማድረግ አለባችሁ። ሀሳቤን አስጠፋኝ ራሱ። እሺ ከዛ በኋላ በመሀል እነዚህ መስመሮች አሉ፣ ትንሽ ደመቅ ብሎ የሚወርዱ መስመሮች አሉ። እነሱን በስሱ ብሌንዲንግ ስታምፓችሁን ሌላ እንትን ላይ ፓርት ላይ እንደዚህ ጠረጉትና በስሱ መጀመሪያ እዚህ ጋር ያለ ፓውደሮች አሉ፣ እነሱን ዞር አስብላላችሁ። ከዛ በኋላ መስመሮቹን ትሰሩታላችሁ። መስመሩ ከዚህ ጋር ተነስቶ ወደዚህ ሲሄድ እንደዚህ ከርቭ ነው የሚሆኑት ማለት ነው። እዚህ ጋር የምትሰሯቸው መስመሮች፣ እዚህ ጋር የሚሰሩ መስመሮች መሀል ላይ እንደዚህ ቀጥ ያለ ማርት ነው። ወደዚህ ሲሄድ ደግሞ እንደዚህ ዞር ይላሉ ማለት ነው። ይሄ የከንፈሩን ክብ እንደሆነ ችኛውን እንግታለች ችኛውን ከርቭ እንዳላት የሚያሳይ ምልክት ነው ማለት ነው። ከዛ በኋላ ይሄን ከጨራችሁ በኋላ እዚች ጋር እንደዚህ የምትሄድ መስመር አለች፣ እንደዚህ ዳ የምትሄድ መስመር አለች። እሷን መስመር ከዚህኛው ሼዲንግ ጋር ለዩት፣ ለብቻ መስመሩ እንደዚህ አስመሩለት። ይሄ ምን ያደርገዋል? ከንፈሩ እንደዚህ ወርዶ እዚህ ጋር ያለው መስመር ነው የሚያሳየው ማለት ነው። እዚች ጋር መጠፍጠፏን የሚያሳይ ነው። አንዳንድ ከንፈሮች ላይ ግን ላይኖር ይችላል። እና እነዚህ መስመሮች ደግሞ የሆነ ሼዲንግ አላችሁ። ለምሳሌ እዚህ ጋር መስመር አድርጋችሁለት ብቻ ወደዚህ ሲሄድ ሼዲንግ አለው። ከዛ ለዚህ ጋር መስመር ካደረጋችሁ አሁንም ወደዚህ ሲሄድ ሼዲንግ አለው፣ እዚህ ጋርም ሼዲንግ አለው። እሱን መከተል አለባችሁ። አለበዛ መስመሩ ሪል አይመስልም እንደቀድሙ ማለት ነው። የሆነ ወጣ ይልባችኋል። በቃ አሁን ወደ ሃይላይት የምንገባበት ሰዓት የተቀራረበች ነው።
እና የከንፈሩን ደግሞ ዳር ፓርት ደግሞ እያለበዛችሁ ቀደም ያልኳችሁ መስመሮች መጮህ የለባቸው ማለት ነው። ሃይላይት ከመስራታችሁ በፊት ያው ጨርሳችሁ ቢሆን አሪፍ ነው። አጠገብ ያሉትን ነገሮች ጨርሳችሁ ብትገቡበት አሪፍ ነው። ስለዚህ ሃይላይት እንገባለን። እዚች ጋር የምትታይ መስመር አለች። እዚች ጋር የምትታይ መስመር እሷን መስመር በእሱ ቀድሰን እንጀምረዋለን። አሁን ደብዘዝ ካለባችሁ ሜካፕ ብረሽ ጠቀስ እያደረጋችሁ መግባት ትችላላችሁ። ፓርት ላይ ደማቅ ፓርቱ ላይ ሜካፕ ብረሹና ፓውደሩን እየጠቀሳችሁ ተገቡበታላችሁ። ሌላ ፓርት ምን ቀረን? እዚች ጋር ዳር ላይ ትንሽ ሼዲንግ አላት። እቺ ፓርት ካያችሁት እዚች ጋር ደብዘዝ ትላለች። እቺን ነገር በቃ እንደዚህ ትናንሽ ነገሮች ሃይላይት ላይ ምናምን ፎከስ ካደረጋችሁበት ስራውን ፈክቶ ያወጣላችኋል። ስለዚህ አሁን ነጭ እስክሪብቶችን እናደርግና በነጭ እስክሪብቶ ትገቡታላችሁ ጠቃጠቆቹን። ሊታያችሁ ቀረብ ላድርግላችሁ። በደንብ ይሄ ሃይላይቱ በደንብ ፍክት እንዲላችሁ ከፈለጋችሁ ይሰራችሁበትን ይሄን ሼዲንጉን በደንብ አጥቁሩት። ለምሳሌ የከንፈሯ የኛ ፓርት የለም፣ ይሄንን ፓርት በደንብ ካጠቆራችሁት ነጩ በደንብ ፍክት ይላችኋል። እስክሪብቶ በመሀል ድርቅ ትላለች። አቃጥሎ የተፋኝ ነው እስክሪብቶ። እሱ ከእምቢ ካላችሁ በዚህ ግቡበት። ያው እንደሱ አይደምቅም ግን እሱ ምን አይነት ነው? የትኛው ነው? ይሄንን ነው። ይሄኛው ነጭ እስክሪብቶ ነው። ይሄኛው ደግሞ ኤሌክትሪክ ሬዘር ጫፉ ላፒስ ነው።
ቅድም ከንፈርም አይመስልም ነበር፣ ሌላ ነገር ነበር ይመስለው። እንዴት አያችሁት አሁን? እና በቃ ቅድም ያልኳችሁ እምነት ማለት በቃ እዚህ ጋር ነው። ዝም ብላችሁ መቀጠል ነው። ስዕሉ ራሱ ሰርፕራይዝ ያደርጋችኋል። በቃ ከዚህ በኋላ ያለቀ ነገር ነው። በቃ ግን ሲያምሩ ቴንኪው። ኧረ በጣም ይመስላል። በቃ ቻልነው አቅም እንግዲህ አቀራርበናል። ስለዚህ ከዚህ በኋላ ከንፈር መሳል አይቸግራችሁም ማለት ነው። ምክንያቱም ያው ልጅ አርት አሳይቷችኋል። እንትኑ ባይገር ነጭ እስክሪብቶ ካጠፋችሁበት በኋላ ሊሰራ ይችላል። እንትኑ ላይ ይሄ ከጠፋ በኋላ ነጭ ወረቀት ላይ የጠፋው ፓርት ላይ ሲጨቀጭቁበት ዛሬ ይሰራል። እንትኑን አይወደውም፣ ግራፋይቱን አይወደውም። ምን ያንሸራተዋል። ታው ሌፍት ላይ ሃይላይት የለውም። ሌፍት እዚች አካባቢ አለ። እዚህ በኋላ እዚህ ጋርም አለ። what about 9B ሪኮመንድ አላደርግም እኔ 9B ወላ በቃ 16B እና 14B ካለ በቂ ነው። ምንም እና 14B 16B ከዛ በኋላ ኤች ኦልሬዲ እንደዚህ መሳል ከቻልክ ምን ትፈልጋለህ? አሁን እነዚህ የተሰሩበት በእንትን አይደለም። እዚህ ጋር 9B የለውም፣ 2B የለም፣ 3B የለም፣ 4B የለም፣ 6B 8B 9B 10B የለም። እዚህ ውስጥ አልተጠቀምኩበትም። የተጠቀምኩት 3 ፔንስል ነው። ኤች 14B እንደውም 14B ራሱ አልነካውም። 16B በቃ በሁለት ፔንስል ነው ያለቀው ይስል ማለት ነው። ይሄ ያለቀው በሁለት ፔንስል ነው። በቃ ከዚህ በላይ እዚህ አካባቢ ረስተነዋል። እዚህ አካባቢ እችን ፓርት መስራት ይችላላችሁ። ይሄን ጠቃጠቆን እንግዲህ ያው ከንፈራችን ይሄን ይመስላል። ጨርሰናል። ጥያቄ ካላችሁ አሁን እንቀበላለን።